ጉብኝቱ የተደረገው ፕሬዚዳንት ማክሮን ወደ አዲስ አበባ መጥተው በኢትዮጵያ ጉብኝት ባደረጉ በጥቂት ወራት ውስጥ ነው። ስለዚህ በአንድ መልኩ ይሄ ጉብኝት በአዲስ አበባ የተጀመሩ ውይይት የተደረገባቸው መግባባት የተደረሰባቸው ጉዳዮች ላይ በማስከተል የተካሄደ አፈጻጸማቸውን የደረሱበትንም ደረጃ ለመገምገም ለማየት የተደረገ ተከታይ ውይይት እና ጉብኝት አድርገን ልንወስደው እንችላለን። በዚህ ውይይት በኢትዮጵያና በፈረንሳይ መካከል ያለው የሁለትዮሽ ግንኙነት በተለይም በኢኮኖሚ ዘርፍ ያለ ትብብር ኢንቨስትመንትን እንዴት ማሳደግ እንደሚቻል ቀደም ብሎ በተደረሰበት መግባባት መሰረት ያለንበትን ደረጃ ለማየት ያስቻለ ውይይት ነበረ። የፈረንሳይ ባለሀብቶችን የፈረንሳይ ድርጅቶችን ኢንቨስትመንት በኢትዮጵያ ከፍ ለማድረግ ዘላቂ የረጅም ጊዜ ፋይዳ ያላቸው ኢንቨስትመንቶችን ለማስፋፋት የሚቻልበትን አግባብ ያሳየ ውይይት ነው። በአጠቃላይ የኢኮኖሚ ትብብርና ትስስር ምን መምሰል እንዳለበት ጥሩ የሀሳብ ልውውጥ የተደረገበት ነው። በተጨማሪም ደግሞ በቀጠናው ያለ የጸጥታና የፖለቲካ ሁኔታ ምን እንደሚመስል ምክክር የተደረገበትና በሁለቱ ሀገራት መካከል በመተባበር የቀጠና ሰላምን ከፍ ለማድረግ እንዴት እንደሚቻል ንግግር የተደረገበት ነው።